ወንድ ነው ብለህ ታምናለህ? ፈጣሪ ወንድ ልጅ እኮ ነው ያለው። ሰው ነው የሚሆነው። ፈጣሪ ሰው ፈጣሪ ነው አልክ ወንድ ወይ ሴት ስለሚሆን ወንድ ነው የሚሆነው። ይሄ የሚወለደው ህፃን ልጅ ፈጣሪ ነው ብለህ ታምናለህ? አታምንም? በአንተ እምነት ፈጣሪ ነው እንጂ ብለህ ነው የምታምነው። ስለዚህ ፈጣሪ ወንድ ልጅ ነው ተብሎ ይጠራል ወይ እያልኩህ ነው። ወንድ ልጅ ሆኖ ይወለዳል ነው የተባለው። እባክህ ወንድ ልጅ ሆኖ ይወለዳል አይልም እዚህ ጋር። ወንድ ልጅም ትወልዳለች ነው የሚል። ያ የተወለደ በጫንቃው ይሆናል የሚለው እስከ ምዕራፍ 8 ድረስ ባለው ያለው መልእክት ስለማን ነው? ስለ ክርስቶስ ነው። ምንድን ነው ማረጋገጫችን? አለቅነትን በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ ተብሎ ይጠራል ይላል። አምላክ ደግሞ ኢየሱስ ስለሆነ ለኢየሱስ ነው። ህፃን የተባለው አምላክ ከመባሉ በፊት ህፃን የተባለው ህፃን አምላክ አለ እያልክ ነው? ህፃን ሆኖ ሳለ መላእክቱ በሰማይ ፈለጉት፣ ከአባቱ ጋር አገኙት። አይልም የሌለን አታምጣ። መላእክት በሰማይ ፈለጉት የሚል የለም። መጀመሪያ የሚለው ጥቅሱ ራሱ ይዤዋለሁ፣ ቦታውን ከፍቼ ይዤዋለሁ እኮ። አይ አንቀጸ ብርሃን ካልከኝ፣ አቤት ምን ላይ አንቀጸ ብርሃን በሰማይ ፈለጉት የሚለው አንቀጸ ብርሃን የሚባል ጸሎት ታውቀዋለህ አይደል? ውዳሴ ማለት በኦርቶዶክስ መጽሐፍ በኦርቶዶክስ አበው መጽሐፍቶች የአበውን አይደለም። አሁን እኔ የጠየቅኩ ከባይብል ነው፣ ከትክክለኛው ከባይብል ከብሉይ ኪዳን መጽሐፍ ነው የጠየቅኩ። ከብሉይ ኪዳን መጽሐፍ ስጠይቅህ ከዛው ነው መልሱን የምፈልግ እንጂ ወደ ጸሎተ መጽሐፍቶች ወደ እንትና ምንድን ወደ ተአምረ ማርያም ወደ ውዳሴ ማርያም ምን እንድትሄድ አይደለም። እሱን አይመለከትም የኔ ጥያቄ። እሱን ከፈለክ እሱን የቻለ ራሱን የቻለ ሌላ ጥያቄ አለኝ፣ ወይ ቀይርልኝ በለኝ። አይ እንደው እርግጠኛ ብለን የምናምነው ሌሎች መጽሐፍት ማረጋገጫዎችም አሉ ልል ነው። እሺ እንግዲያውስ ለኢየሱስ ክርስቶስ ነው ያልከኝ አይደል? አለመሆኑን ደግሞ እኔ ብነግርህስ ትስማማለህ? ለማስረጃ ኦኬ። ቦታው አሁን ያልኩ ቦታ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ጀምሮ ያለው ነው። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ክፉን ለመጥላት መልካሙንም ለመምረጥ ሲያውቅ ቅቤና ማር ይበላል። ያ ሕፃኑ ልጅ በተወለደ ጊዜ። አስቀድሞ ግን የምናያቸው ነጥቦች ምንድን ናቸው? ድንግል ትጸንሳለች ይላል። ፈጣሪ የምትለው ወገን፣ አንተ ፈጣሪ ነው የምትለው ወገን ከአንዲት ድንግል ሴት ተጸንሶ ነው እንደ የተወለደው? መጀመሪያ ስትችን አዎ አይ አይደለም በለኝ። አዎ አልክ። ኦኬ ያዘልኝ አንድችን ነጥብ። ሲቀጥል ወንድ ልጅም ትወልዳለች ይላል። ፈጣሪ ጾታ ወንድ ነው ብለህ ታምናለህ? ፈጣሪ ወንድ ልጅ እኮ ነው ያለው። ሰው ነው የሚሆነው። አንተ ፈጣሪ ነው አልክ። ወንድ ወይ ሴት ስለሚሆን ወንድ ነው የሚሆነው። ይሄ የሚወለደው ህፃን ልጅ ፈጣሪ ነው ብለህ ታምናለህ? አታምንም? በአንተ እምነት ፈጣሪ ነው እንጂ ብለህ ነው የምታምነው። ስለዚህ ፈጣሪ ወንድ ልጅ ነው ተብሎ ይጠራል ወይ እያልኩ ነው። ወንድ ልጅ ሆኖ ይወለዳል ነው የተባለው። እባክህ ወንድ ልጅ ሆኖ ይወለዳል አይልም እዚህ ጋር። ወንድ ልጅም ትወልዳለች ነው የሚል። ያ የተወለደው ወንድ ልጅ አንተ ጋር ፈጣሪ ነው። ፈጣሪ ጾታው ወንድ ልጅ ነው ይባላል ወይ ነው ያልኩ። ባጭሩ ነው የምትመልስልኝ። አይ የፈጣሪን ጾታ አናውቅም፣ ግን ፈጣሪ ወንድ ልጅ ሆኖ እንደተወለደ እዚህ ጋር ታዲያ ወንድ ልጅ ተባለ። ይሄው አልክ እኮ አንተም እየመሰከርክ ነው። ፈጣሪ ወንድ ልጅ ሆኖ ተወለደ አልክ እያልክ ነው። መጽሐፉ እንደዛ ያያል እያልክ ነው። አንተን የምጠይቀህ ደግሞ ፈጣሪ ጾታው ወንድ ልጅ ነው ይባላል ወይ? አጭር ጥያቄ ነው። የመጀመሪያው በመለኮቱ እያለ ስለ መለኮቱ አልጠየቁ። ኖ በዚህ ጥቅስ መሰረት ነው የምጠይቅህ። ድንግል ትጸንሳለች የተባለችው የተወለደው አምላክ ወንድ ልጅ ሆኖ ነው የተወለደው። ስለዚህ አምላክ ጾታው ወንድ ልጅ ነው እያልከኝ ነው? ወንድ ልጅ ሆኖ ነው የተወለደው። ይሄ ዳግም የተወለደው ወልድ አምላክ ወንድ ልጅ ነው እያልክ ነው? አምላክ ወንድ ልጅ ነው እያልከኝ ነው? ወንድ ልጅ ሆኖ ተወልዷል። በቃ ፈለገ ስለመወለዱ እኮ አነበብኩልህ። ግን አንተ አሁን ያ የተወለደው ወገን አምላክ ነው ብለሃል። በዚህ ተማምነናል። ቀጥሎ ደግሞ ጾታው ወንድ ልጅ ነው ይላል። ስለዚህ አምላክህ ጾታው ወንድ ልጅ ነው ወይ ስልህ ብዬን የጠየቅኩ እና ምች መልስ ስጠኝ።
አዎ ዳግም የተወለደው በሁለተኛ ልደቱ ተመልሷል። ፊኒሽድ ቶ ሌላ ቦታ አትሂድ። ያንተ አምላክህ ጾታው ወንድ ልጅ ነው ማለት ነው። እንለፈው በቃ። መልሱ መልሰሃል፣ ሰምተናል እኛ። አምላክ ጾታው ወንድ ልጅ ነው ብለሃል። 15ኛው በሁለተኛ ልደቱ የተወለደው ነው። ክፉን ለመጥላት በመጀመሪያ ልደቱ ወንድ ልጅ አላነሳሁም። እኔ የጠየቅኩህን መልሰሃል። ፊኒሽድ ተማመን በመለስከው ነገር ላይ። ምናልባት የሚጸጸት ከሆነ አላውቅም። መልሰሃል፣ ሰምተናል። ይሄ ሁሉ ኦዲየንስ ሰምቷል። 519 ሰው እየተከታተለ ነው፣ ሰምቷል። በቃ ክፉን ለመጥላት ግን ሪከርድ እያደረጋችሁ ነው። ብቀርጹ ጥሩ ነበረ ሊንዳ። ክፉን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል ይላል። ኢየሱስ በተወለደ ጊዜ ቅቤና ማር አልበላም። ያልተፈጸመን ትንቢት ወይም የማይፈጸምን ትንቢት የሚናገርን አትስማው ይላል ኦሪት ዘዳግም 18:22 ላይ። አሁን እዚህ ጋር ኢየሱስ በተወለደ ጊዜ ቅቤና ማር አልበላም፣ ትንቢቱ አልተፈጸመም። አንድ ቁጥር ያልተፈጸመ ትንቢት 16ኛው ቁጥር ላይ ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸው የሁለቱ ነገስታት ሀገር ባድማ ትሆናለች ይላል። አልሆነም። እነዚያ የተፈሩት ሁለቱ የመንግስት ሀገራት እነማን ናቸው? የብሉይ ኪዳን ዘመን ታሪክ ነው ይሄ። ኢየሱስ የተወለደበት ዘመን ላይ እንደዚህ አይነት ክስተት አልተከሰተም። ሁለት ያልተፈጸመ ትንቢት። ሶስተኛ እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በህዝብ በአባትህ ቤት ላይ ያመጣል፣ እርሱም የአሦር ንጉስ መምጣት ነው ይላል። ምን አገናኘው የአሦርን ንጉስ ዘመንና የኢየሱስ ክርስቶስን የትውልድ ዘመን? ምን አገናኛቸው? አልተፈጸመም። ይሄም ሲቀጥል 18ኛው በዚያም ቀን እንዲህ ይሆናል። ምን? ሕፃኑ በተወለደ ጊዜ ማለት ነው። እግዚአብሔር በግብፅ ወንድ ዳርቻ ያለውን ዝንብ በአሦርም ሀገር ያለውን ንብ በፉጨት ይጠራል ይላል። ማን ነው የሚጠራው? እግዚአብሔር። ማን በተወለደ ጊዜ? አንተ እግዚአብሔር ያልከው ኢየሱስ። በፉጨት የሚጠራውም እግዚአብሔር ነው፣ የተወለደውም እግዚአብሔር ነው ይለናል መጽሐፉ። አንተም እያልከን ነው። እንዴት ነው የሚያስኬደው ነው? ይመጡማል ይላል። በፉጨት ተጠርተው ይመጡማል። እነርሱም ሁሉ በበረሃ ሸለቆ፣ በድንጋይ ዋሻ ውስጥ፣ በእሾሃማ ቁጥቋጦ ሁሉ ላይ፣ በማሰማሪያውም ሁሉ ላይ ይሰፍራሉ ይላል። ዝንቦችና ንቦች በፉጨት የተጠሩት። በዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአሦር ንጉስ የራሱንና የእግሩን ጠጉር ይላጨዋል፣ ምላጩም ደግሞ ጢሙን ይበለዋል ይላል። ይሄ ለፈጣሪ የሚባል ማንነት አይደለም። በዚያም ቀን እንዲህ ይሆናል። ሰው አንዲት ጊደርን 2 በጎችንም ያሳድጋል። ከሚሰጡትም ወተት ብዛት የተነሳ ቅቤ ይበላል። በሀገሪቱም መካከል የቀረ ሁሉ ቅቤና ማር ይበላል። በዚያም ቀን እንዲህ ይሆናል። 1000 ብር የተገመተ የወይን ግንድ በነበረበት ስፍራ ሁሉ ለኩርንችትና ለእሾህ ይሆናል ይላል። ይህ ሁሉ ትንቢት ኢየሱስ በተወለደ ጊዜ አልተፈጸመም። መጨረሻ 24ኛው እና 25ኛው ኩርንችትና እሾህ በምድር ሁሉ ላይ ነውና በፍላጻና በቀስት ወደዚያ ይገባሉ። በመቆፈሪያ ወደ ተቆፈሩት ኮረብቶች ሁሉ ከኩርንችትና እሾህ ፍርሃት የተነሳ ወደዚያ አትሄድም። ነገር ግን የበሬ ማሰማሪያና የበግ መራገጫ ይሆናል ይልህና ምዕራፍ 8 ላይ እንሻገራለን። በጣም የሚገርመው ደግሞ ምዕራፍ 8 ላይ ያለው ነገር ነው። ለማን እንደሆነ ትንቢቱ በግልጽ ለኢየሱስ ክርስቶስ እንዳልሆነ የምንረዳበት ነው ማለት ነው። ምዕራፍ 8 እሱ ደግሞ ምንድን ነው የሚለው? እስኪ እናንተ ጋር ባይብል ያለው አለ እስማን ይዛል። እስኪ ምዕራፍ 8 አንሳለኝ ይዛለሁ። ኡስታዝ ዛሬ ከባድ ሚዛን ላይ ወደቀ ልጁ። ሙሉ ቀን ነው ሲዞር የዋለውና አላህ እንዲህ ነው መቼም። እስኪ ምዕራፍ 8 ክፈትልኝ ኡስማን አንዴ ላጠቃላ። እሺ እግዚአብሔርም ታላቅ ሰሌዳ ወስደህ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ በሰፊው ፊደል ጻፍበት። ቀጥልልኝ። ቁጥር 2 የታመኑትን ሰዎች ካህኑን ኦሪዮንና የበራክኤው ልጅ ዘካርያስን ምስክሮች አድርግልኝ አለኝ። ወደ ነብይቱም ቀረብኩ፣ እርሷም ጸነሰች፣ ወንድ ልጅም ወለደች። ዑስማን ድንግል ትጸንሳለች ነበር የተባለው አይደል? እንግዲህ ትጸንሳለች የተባለችው ሴትዮች ናት። አሁን ስሟት እንግዲህ። ቀጥል። ወደ ነብይቱም ቀረብኩ፣ እርሷም ጸነሰች፣ ወንድ ልጅም ወለደች
ይኸው አረፈችው ወልዳ። እሺ ነብይት ናት። ስሙን ጭምር ስሙን ጭምር ምን ተብሎ ስሙ ተጠራ? የዛ የተወለደው ልጅ እግዚአብሔርም ሕፃኑ አባትና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው አለኝ። ስለዚህ ኢየሱስ የሚባል ተአምር የለም እዚህ ጋር። ሁለተኛ ይሄ ትንቢት ለኢየሱስ ነው ብላችሁ ስታወሩ እንዳንሰማ ማለት ነው። በትክክል ኡስታዝ። በነገራችን ላይ ወደ ነብይቱም ቀረብኩ እርሷም ጸነሰች ሲል ወደ ነብይቱ የቀረበ ወንድ አለ። የስ ያ ማለት ከወንድና ከሴት ግንኙነት የተወለደ ልጅ ነው ማለት ነው። ምዕራፍ 7 ቁጥር 14 ላይ የተነገረለት ልጅ ምዕራፍ 8 ላይ ነብይትና የሆነ ሰው ያው የአይሁዶችን ኮመንተሪ ስናይ ኢሳይያስ ነው ይላሉ። ራሱ ኢሳይያስ በኢሳይያስና በነብይቱ ግንኙነት ወይም ሴክሹዋል ኢንተርኮርስ ተወለደ፣ ተጸነሰ፣ ተወለደ። ስለዚህ ይሄ ትንቢት ለኢየሱስ ክርስቶስ እንዳይደለ ሁልጊዜ በተለያዩ ጊዜያቶች ምናልባት ታስታውስ ከሆነ ቴሌግራም ላይ በዛ ጊዜ በነበረን ዲቤትም እኮ ይህን ጉዳይ ብዙ ጊዜ እናነሳው ነበረ። ካስታወስክ ኡስታዝ በደንብ ከአንቱ ነው ይሄን ነገር በደንብ የወሰድ ነው የተማር ነው እና ጀዛከላህ። በዚህ አጋጣሚ አማኑኤል ይባላል ላሉትም ደግሞ እዛው ቁጥር 8 ላይ ምን ይላል? ቁጥር 7 ጀምሮ ላንብበው። እነሆ እግዚአብሔር ብርቱና ብርቱ የሆነውን የወንዝ ውሃ የአሦርን ንጉሥና ክብሩን ሁሉ ያመጣባቸዋል። በማን? በነዛ አካዝን ከስልጣኑ ለማውረድ በመጡት ነገስታት ላይ አማኑኤል ተብሎ ቃል ተገብቶለት የለ ስሙ። ከዚያስ እስከ አንገትም ይደርሳል አለ። ከዛ አማኑኤል ሆይ የክንፉ መዘርጋት የአገርህን ስፋት ትሞላለችና አሉት። ግልጽ ነው አይደለ? አዎ። ስለዚህ ምዕራፍ 7 ቁጥር 14 የተደገረው ትንቢት መቼ ተፈጸመ? ምዕራፍ 8 ላይ ነብይቱና ኢሳይያስ ግንኙነት አድርገው የተወለደው ልጅ ማለት ነው። ከዚያስ በኋላ ምዕራፍ 9 ላይ ሄደን ቁጥር 6 ስናይ ሕፃን ተወልዶልናልና አለ። ኦልሬዲ ልጁ ተወልዶልናል አለ። ተወልዷል። የተወለደ ልጅ የሚናገረው ይወለድልናል ቢል ወደፊት እንላለን። ተወልዶልናል አለ። ዘጋው ለዘመኑ። ከዚያስ በቃ ወንድ ልጅም ተሰጥቶናልና አለ። ተሰጥቷቸዋል ወንድ ልጅ፣ አለቅነትም በጫንቃው ላይ ይሆናል። ስሙም አለ ማንነቱ ሳይሆን ስምና ማንነት እንለይ ወገኖቻችን። ትልቁ ነጥብ እዚህ ጋር ነው። ደግሞ ስሙም ነው። ለምሳሌ አንድ ሰው ሳዲቅ ሊባል ይችላል፣ እውነተኛ ማለት ነው አይደል? ግን እልም ያለ ቀጣፊ ሊሆን ይችላል ሰውየው ማለት ነው። ስሙ ግን ሳዲቅ እውነተኛ ነው። ስለዚህ ስምና ማንነት እንልይ። ስሙ ማን ይባላል? ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው። ስለዚህ ስም ኖት ማንነት፣ ስምና ማንነት እንለይ ማለት ነው። ብቻ በግራም ነፈሰ በቀኝ ቁጥር ምዕራፍ 7 ቁጥር 14 ላይ የተነገረው ትንቢት ምዕራፍ 8 ላይ ነብይቱና ኢሳይያስ ግንኙነት አድርገው ተወለደ። ምዕራፍ 9 ላይ ስሙ በዛ ስም ይጠራል ተባለ። ከዛ ውጭ ግን ከኢየሱስ ጋር በነገራችን ላይ የኢሳይያስ በአይሁዶችን እንትን ብንመለከት የኢሳይያስ አንዱ ልጁ አማኑኤል ነው የሚባለው ስሙ ራሱ። ስለዚህ ጀዛከላህ ኡስታዙና፣ የሚገርም ነገር ነው ኡስታዙና። አሁን ይሄ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም የሚለው መካር ኃያል የሚለው መጽሐፍ ቅዱስ ላይ ማለትም አዲስ ኪዳን ላይ ክርስቶስ በእነዚህ ስሞች ተጠርቷል? አልተጠራም። አማኑኤል ተብሎ ተጠርቷል። እንዴት መሰለህ የሚያገናኘው ያቆም አማኑኤል የሚል የለም እዛ ላይ። እግዚአብሔር ከኛ ጋር የሚለውን ነው ለአማኑኤል ያስጠጋችሁት እንጂ አማኑኤል የሚል የለም እዛ ላይ። እውነተኛው በሚል ስም ያለኸው ማለት ነው። ያ አይገናኝም። እንደውም ጥሩ ጥያቄ ነው የጠየቀው ለአንተ። እንደውም ጥሩ መነሻ አቅጣጫ ጠቋሚ ጥያቄ ነው። ያው እውነቴን ነው የምለው። ለምን ሰዎች ጥግ ይዘን ብቻ የያዝኩት ነው ድሮ የነበረ ነው ብሎ መጓዝ አያስፈልግም። መመርመር ነው። እኛ ቁርአንንም ጨምር ነው
አዲስ ኪዳን ላይ አማኑኤል ይሉታል የምንጓዘው የሚል የለም። አዲስ ኪዳን ላይ አማኑኤል የሚባል የለም አይልም። ኦኬ እኛው ትንቢት አሉ ከስር ዝርዝር አማኑኤል የሚለው እግዚአብሔር ስማኝ ይኸውልህ እግዚአብሔር ከኛ ጋር ማለት ነው ብለው በትርጉም ደረጃን ያስቀመጡት እንጂ ሉቃስ ለምሳሌ በዘገበው ላይ በምዕራፍ 1 ከቁጥር 26 ጀምሮ ማን ነው ሚውት አርግ አንዴ ሸሱድ ሚውት አድርግ አቡ አብዱላ ነው እንዴ? ማሻአላህ ዌልካም ብለናል። እሺ እና እዚህ ጋር ሉቃስ የዘገበው ላይ ምንድን ነው የሚለው? ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ እነሆ ትጸንሻለሽ ማለት አትፍሪ ካለ በኋላ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው ያላት። የሉቃስ ዘገባን ዜሮ አደረጋችሁና አማኑኤል የሚለውን ከትንቢተ ኢሳይያስ ያልሆነን ትንቢት ላልሆነ ወገን በጉልበት ትንቢቱን እየፈታችሁ ለኢየሱስ ነው አላችሁ እንጂ እንደ ሐዲስ ኪዳንማ ሉቃስ እኮ ስሙን ኢየሱስ ትይዋለሽ ነው ያላት። እሱም ታላቅ ይሆናል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለንግስናው ማብቂያ የለውም ነው የሚል። ይህ ደግሞ ለሰለሞንም ተብሏል። አንደኛ ዜና መዋዕል ቀዳማዊ ምዕራፍ 22 ቁጥር 10 ላይ እሱም ልጅ ይሆነኛል እኔም አባት ሆነዋለሁ ብሎታል እግዚአብሔር ይላል። ለማን? ለሰለሞን። ለስሜም ቤትን ይሰራል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለንግስናው ማብቂያ የለውም አለው። ባዩ ማን ነው? እግዚአብሔር። ማንን? ሰለሞንን። ሰለሞን ደግሞ የማን ልጅ ነው? የዳዊት። ዳዊት የማን አባት ነው? የኢየሱስ ክርስቶስ አባት ነው ተብሏል። ማቴዎስ 1 ላይ፣ ራእይ 22:16 ላይ፣ አዲስ ኪዳን ላይ አማኑኤል ይሉታል የሚለው የለም ወይ ነው? 12 ላይ አለ። አቤት አዲስ ኪዳን ላይ ቢኖርስ እሱን አውጣው። ለኢየሱስ አይደለም። እሱን አውጣው። አይ እሱን አውጣውና ስለሱ እውነተኛው በነገራችን ላይ እኮ ቅድም ይኸውልህ ምዕራፍ 8 ቁጥር 8 ላይ አማኑኤል ሆይ ተባለ አይደለ? ከዚያ ቁጥር 10 ላይ ደግሞ ተመካከሩ፣ ምክራችሁ ይፈታል፣ ቃሉን ተናገሩ፣ ቃሉን አይጸናም፣ እግዚአብሔር ከኛ ጋር ነውና አለ። እዛው ኢሳይያስ ላይ እኮ ስሙም ትርጉሙም እዛው አለቀ። ሉቃስ ከሰው የሰማ አዲስ ኪዳን ጋር ኢየሱስ የተባለበት አንዱ እኮ አዲስ ኪዳን ላይም አማኑኤል ተብሏል። አይ አማኑኤል ተብሎ የተጠራበት የለም። አማኑኤል ተብሎ የተጠራው ያ ምዕራፍ 8 ከሴትና ከወንድ ከኢሳይያስና ከነብይቱ የተወለደው ልጅ ነው። ሉቃስና ማቴዎስ ሉቃስና ማቴዎስ ታዲያ ሰርቀው ነው ከዚህ ያለ ቦታ ወስደው እኮ ነው እኮ እስቲ ያለ ቦታ የወሰዱትን አምጣውና እስቲም ያልተጠራር ነው የሚል። እባክህ አትከራከር። ይኸውልህ አንደኛ ለመከራከርም እኮ አልቻልክም። ምክንያቱም የሚነግርህን በደንብ ካልሰማኸው ያንተን ሀሳብም አውጣውና ንገረን። ጥቅሱን አንተ አለ ያልከውን ጥቅሱን ንገረና አምጣ። ምኑ ጋር ነው ያለው? ምን ምዕራፍ ላይ፣ ምን መጽሐፍ ላይ፣ ምን ቁጥር ላይ? ከማምጣቱ በፊት ጥያቄውን ይረዳኛል። ምንድን ነው ያን ያለ ነው? ድንቅ መከር ኃያል ሰላም አለቃ ይላል አይደለም? ያን እንደዛ ተብሎ ተጠርቷል ወይ ክርስቶስ? ለምን ይሄ ትንቢት ለክርስቶስ ነው ተብሎ ከተነገረ የቱ ጋር ነው? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስመኝ እውነተኛ። ከዛ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ነው። አሁን ክርስቶስ የትኛው ቦታ ላይ ነው በእነዚህ ስሞች የተጠራ? እስኪ አንድ ባንድ አምጣልን ነው። ሁለተኛ ይኸውልህ አብራሂማ ኡስማን በደንብ አድርጎ ቦታውን ጠቁሞታል። በአጭሩ አስቀመጠው እንጂ ግልጽ ነገር ነው ያስቀመጠለት። ለምን እዛው ኢሳይያስ ላይ ትንቢትን የተባለበት ቦታ ላይ ፍጻሜ ነው ያነበብነው። ወደ ኢየሱስ ክርስቶስ መወለድ ደረጃ አይመጣም አለ። ዘግቶ እኮ ነው የነገረው። እሱ አሁን የተዘጋን በር ሊያንኳኳ ነው የሚፈልገው እሱ